እግዚአብሔር እስከ ዛሬ የኖረውን የሰው ልጅ ከመጀመሪያው አንስቶ እስከ መጨረሻ ያለውን ሁሉ የሚፈርድበት ቀን አለ። ይህም ታላቁ ቀን የፍርድ ቀን ይባላል። በዚህ ቀን ማን ወደ መንግሥተ ሰማይና ማን ወደ ገሃነመ እሳት እንደሚጣል የሚፈረድበት ጊዜ ነው። ይህ የታላቁ የፍርድ ቀን ኢየሱስ ወደ ምድር ዳግመኛ በሚመለስበት ጊዜ የሚፈጸም ነው። ይህ ቀን በጸጥታና በዝግታ የሚሆን ሳይሆን በታላቅ ድምፅ እና በክብር ይሆናል። መጽሐፍ ቅዱስ ሲናገር በታላቅ ድምፅ መለከት ይነፋል። በዚህ ጊዜ መላ ዓለሙ ሁሉ የኢየሱስን ዳግም መምጣት በዚህ ያውቃል። ኢየሱስ የነገሥታት ንጉሥ፣ የጌቶች ጌታ ሆኖ ከሰማይ ይታያል። ማንም በምንም ሁኔታ የትም ቦታ ቢሆን መምጣቱን ይመለከታል። የሞቱ ሰዎች እንደገና ወደ ሕይወት ይመለሳሉ። በሕይወት ያለ ሁሉ በእግዚአብሔር ፊት ይሰበሰባሉ። በዚህ ጊዜ ታላቁ የፍርድ ጊዜ መፈጸም ይጀምራል። ኢየሱስ በታላቅና በከበረ ነጭ ዙፋን ላይ ንጉሥ ሆኖ ይቀመጣል። እያንዳንዱ ሰው በእርሱ ፊት ይቆማል። በዚያ ቀን በሕይወት ያደረግናቸው ነገሮች ሁሉ ይታያሉ። ያሰብናቸው እያንዳንዱ ነገር ይታወቃሉ። ምንም አይነት ነገር አይሰወርም። መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ይህ የሕይወት መጽሐፍ ኢየሱስ ክርስቶስን ለመከተል ያመኑትና የተከተሉት እግዚአብሔርን በምድር ኑሯቸው ያከበሩት ስማቸው የተጻፈበት መጽሐፍ ነው። እያንዳንዱ ሰው ስላደረገው ሥራ ፍርድን ይቀበላል። ኢየሱስን የተከተሉና ስለ ኃጢአታቸው ምሕረትን የጠየቁ ከእግዚአብሔር ጋር ዕርቅን አድርገዋልና ከእግዚአብሔር ጋር ለዘላለም ወደሚኖሩበት ያማረ ስፍራ ይጋበዛሉ። ይህ መልካም ስፍራ መንግሥተ ሰማይ ይባላል። መንግሥተ ሰማይ በጣም ውብ የሆነ ሐዘን፣ ሕመምና ሥቃይ የሌለበት እግዚአብሔር የሚገኝበት ስፍራ ነው። እግዚአብሔርን ላለመከተል ወስነው የሚኖሩ የፍቅሩንና የምሕረቱን ጥሪ የገፉ ለዘላለም ከእግዚአብሔር በመለየት በዘላለም የቅጣት ስፍራ በሆነው ገሃነመ እሳት እንደሚኖሩ መጽሐፍ ቅዱስ ያስተምረናል። ይህ የፍርድ ሁኔታ እጅግ ልብን የሚያሳዝንም የሚያስደስትም ነው። በሕይወታችን የምንመርጠው ነገር በዘላለም ሁኔታችን ላይ የሚያመጣውን ተጽዕኖ በግልጽ ያስተምረናልና። ይህ ታላቁ የፍርድ ቀን የፍትሕና የጽድቅ ቀን ነው። እግዚአብሔር ትክክል የሆነውን ነገር ሁሉ ለሁሉ የሚበይንበት፣ በምድር ላይ ያሉ ትክክል ያልሆኑ ነገሮችና እግዚአብሔርን የማያከብሩ የአመፅ ድርጊቶች ሁሉ ፍርድን የሚሰጣቸው ጊዜ ነው። ይህ ቀን ደግሞ ባለ ብዙ ተስፋና የደስታም ቀን ነው። ምክንያቱም የእግዚአብሔር መልካምነትና ፍቅር በእርሱ አምነው በመታዘዝ ለኖሩ እግዚአብሔር የምድር ሐዘናቸውን የሚያስረሳ የዘላለምን ደስታ ይሰጣቸዋል። ታላቁ የፍርድ ቀን ትምህርት በምድር ኑሯችን እያንዳንዳችን የምንወስናቸው ውሳኔዎችና የምናደርጋቸው ድርጊቶች ከዘላለማዊ የሕይወት አልያም የሞት ኑሮ ጋር ቁርኝነት ያላቸው መሆኑን ያሳስበናል። ስለዚህም ሰው ሁሉ በምድር ሕይወቱ ከእግዚአብሔር ጋር ይስማማ ዘንድ በእውነተኛ ንስሐና በእግዚአብሔር በማመን እርሱን የመታዘዝን ሕይወት ሊኖረው ይገባል። በዚህም ከዘላለም የሞት ፍርድ ነፃ ይሆናል። ሰዎችን ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 4። የንስሐን ጥሪ ያስተላልፍ ዘንድ ከእግዚአብሔር መልእክት ተቀብሎ ከተላከበት ወደ ሌላ ከተማ ከእግዚአብሔር ለመሸሽ ሙከራ ያደረገ ሰው ያውቃሉ? ዛሬ በዚህ ቪዲዮ ይህንን ታሪክ እንመለከታለን። በድሮ ጊዜ በአንድ ከተማ ውስጥ የሚኖር ዮናስ የሚባል ሰው ነበር። በጥበቡና የተለያዩ ችግሮችን ተጋፍጦ በማለፉ ይታወቅ ነበር። በአካባቢው ያሉ ሰዎች ወደ እርሱ በመሰብሰብ እርሱ የሚናገራቸውን ነገሮች ያደምጡ ነበር። ጥበበኛም ስለነበረ ብዙ መፍትሄዎችን ስለሚናገር ብዙዎች ያከብሩታል፣ ይሰሙታልም። በእግዚአብሔር በአምላኩ ፊት በጸሎት የሚቆይ ከአምላኩ ጋር የሚነጋገር ሰው ነበር። በአንድ ብሩህ ቀን እግዚአብሔር ዮናስን ተናገረው እንዲህ በማለት፣ ዮናስ ሆይ ወደ ታላቂቱ ከተማ ወደ ነነዌ መሄድ አለብህ።
ምክንያቱም በእኔ አያምኑም፣ ክፋታቸውና ኃጢአታቸውም ወደ እኔ ደርሷል። በ40 ቀናት ውስጥ በንስሐ ካልተመለሱ ከተማዋን ሁሉ አጠፋለሁ። ስለዚህ በከተማው ሄደህ ስበክ አለው። ዮናስ ይህን ሲሰማ እጅግ ፈራ። ወደ ነነዌ መሄድ አልፈለገም። ስለዚህ ወደ ተርሴስ ከተማ ይኮበልል ዘንድ ወሰነ። ወደ ተርሴስ የምታልፍ መርከብን አገኘ። ከእግዚአብሔር ፊት ኮብልሎ ለመሄድ ገንዘብ ከፍሎ ወደ መርከቢቷ ገባ። በባህር ላይ በሚጓዙበት ጊዜ እግዚአብሔር በባህሩ ላይ ታላቅን ንፋስ አመጣ። በባህር ላይ ታላቅ ማዕበል ሆነ። መርከቢቱ ልትሰበር ቀረበች። መርከበኞቹም በታላቅ ፍርሃት ውስጥ ሆነው ሁሉም ወደየአምላኩ ጮኹ። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ በከባድ እንቅልፍ ውስጥ ተኝቶ ነበር። መርከበኞቹም እርስ በርሳቸው ይህን ክፉ ነገር በማን ምክንያት እንደደረሰብን እናውቅ ዘንድ ዕጣ እንጣጣል ተባባሉ። ዕጣ ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜ መርከበኞቹ ይህ ነገር የመጣብን በምን ምክንያት ነው? እባክህ ንገረን አሉት። ዮናስም ከእግዚአብሔር ፊት ለመኮብለል ወደ ጠርሴስ እየሄደ እንዳለና ወደ ባህሩ ቢጥሉት ማዕበሉ ጸጥ እንደሚል ነገራቸው። ባህሩ ይናወጥ ነበርና ዮናስን ወስደው ወደ ባህሩ ጣሉት። በሚያስደንቅ ሁኔታ የባህሩ ወጀብ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ መሥዋዕትንም ለእግዚአብሔር አቀረቡ። እግዚአብሔር ዮናስን የሚውጠውን ታላቅ ዓሣ አዘጋጀ። ዮናስንም ዋጠው። ለ3 ቀናትና ለ3 ሌሊት በዓሣ ሆድ ውስጥ ቆየ። ዮናስም ያደረገው ነገር ልክ እንዳልሆነ በማስተዋሉ ወደ እግዚአብሔር ጸለየ። እግዚአብሔርም የሚያድነው ከሆነ መልእክቱን ለነነዌ ሕዝቦች እንደሚያስተላልፍ ቃል ገባለት። ከ3 ቀን በኋላ እግዚአብሔር ዓሣው ወደ የብስ ይተፋው ዘንድ አዘዘው። ዓሣውም ለነነዌ ከተማ አቅራቢያ በሆነው በደረቅ ምድር ላይ ተፋው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ከተማ ሄደ። ነነዌ እጅግ ታላቅ ከተማ ነበረች። ሕዝቡም ከእግዚአብሔር የራቁና በኃጢአታቸው ያመፁ ነበሩ። ዮናስም በታላቅ ድምፅ እየጮኸ ሕዝቡ በንስሐ የማይመለሱ ከሆነ ነነዌ በጥቂት ቀናት ትጠፋለች ብሎ ተናገረ። ይህን ሲሰሙ የነነዌ ሰዎች እግዚአብሔርን አመኑ። ከታላቁ እስከ ታናሹ ድረስ በንስሐ ይመለሱ ዘንድ ጾም ጸሎትን አወጁ። ንጉሡም እንስሳቱም ሳይቀር በንስሐ ተመለሱ። እግዚአብሔር የነነዌ ሕዝብ ከክፉ መንገዳቸው እንደተመለሱ ሥራቸውን ተመለከተ። ሊያመጣ የነበረውንም ጥፋት አላደረገውም። ከቀናትም በኋላ ዮናስ በከተማው ላይ የሚመጣውን ጥፋት ለማየት ከከተማው ራቅ ብሎ በመቀመጥ ይጠባበቅ ነበር። የነነዌ ሕዝብ ግን አሁን በእግዚአብሔር አምነዋል፣ በንስሐም ተመልሰዋል። እግዚአብሔርም የልባቸውን መመለስ ስለተመለከተ ከተማዋን አያጠፋም። ይህ ሁኔታ ዮናስ ደስ አላሰኘውም። በእግዚአብሔር ላይ በማዘን እጅግ ተቆጣ። እግዚአብሔርም ዮናስን ለሕዝቡ እንዴት እንደሚራራ ያስተምረው ዘንድ አንድ ነገርን አደረገ። እግዚአብሔር አምላክ ቅል አዘጋጀ፣ እንደ ጥላ ትሆነው ዘንድ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ ደስ አለው። በነጋታውም እግዚአብሔር ትልን አዘጋጀ፣ ቅሊቱንም እስክትደርቅ በላቻት። ዮናስም እስኪዝል ፀሐይ ራሱን መታችው። በዚህ ጊዜ ዮናስ እጅግ አዘነ። እግዚአብሔርም ዮናስን ትበቅል ዘንድ ባልደከምክባት ላላሳደግሃት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ባሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ይህ ታሪክ በምንም አስከፊ የጥፋት መንገድ ለሚጓዝ የሰው ልጅ በእግዚአብሔር በማመን በእውነተኛ ንስሐ ወደ እርሱ ቢመለስ እግዚአብሔር እንደገና ምሕረትን እንደሚያሳየው የመታረቅንም ዕድል እንደሚሰጠው ያስተምረናል። እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋልና ያለማዘን ግን ሞትን ያመጣል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። ከታላቁ የጥፋት ውሃ በኋላ በመሬት ላይ ያለው ውሃ ደረቀ። በመርከብ ውስጥ የነበሩ ኖኅና ቤተሰቡ በምድር ላይ መኖር ጀመሩ። ለመኖር ተስማሚ የሆነ መሬትን አገኙ። ከተማውም የሰናዖር ምድር ይባላል።
ብዙ ልጆችም ተወለዱ፣ እንደ ታላቅ ቤተሰብም ሆኑ። ተመሳሳይም ቋንቋ ይናገሩ ነበር፣ አንዱ ሌላውን ይረዳው ነበር። ሁሉም በመልካም ሁኔታ ይግባቡ ነበር፣ አንድ ቋንቋ ይናገሩ ነበርና። ከዕለታት በአንዱ ቀን በዚያ የሚኖሩ ሰዎች አንድ ሐሳብ መጣላቸው። እንዲህ በማለትም ተነጋገሩ፣ ኑ ለእኛ ከተማና ራሱን ወደ ሰማይ የሚያደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራ ተባባሉ። በዚህ ሐሳብ ሁሉም በመስማማታቸው በታላቅ ደስታ ሥራቸውን ጀመሩ። ከጭቃም ለግንባታ የሚሆንን ቅርጽ ሠሩ፣ ይጠነክርላቸውም ዘንድ በእሳት ተኮሱት። ጡቡም እንደ ድንጋይ ሆኖ ጠነከረላቸው። በሆነው ነገር ተደስተው በታላቅ መተባበርና መናበብ ሥራቸውን አስቀጠሉ። ወደ ሰማይ የሚያደርስን ነገር ለመሥራት እጅግ ተነሳስተው ነበርና። ነገር ግን ያልተጠበቀ ነገር ሆነ። እግዚአብሔርም እየሠሩት ያለውን ነገር ተመለከተ። የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም እንዲህ አለ፣ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ የጀመሩትን ሥራ ለመፈጸም ማንም አይከለክላቸውም አለ። ሰዎቹ ግን ያላስተዋሉት ነገር እግዚአብሔር የወደደውን በእነርሱ ላይ ማድረግ እንደሚችልና ከሁሉ በላይ መሆኑን ነው። እግዚአብሔርም ቋንቋቸውን ደበላለቀው፣ ስለዚህ መግባባት አቃታቸው። አንዱ እንጨትን ሲጠይቀው ሌላው አካፋ ያመጣለታል፣ አንዱ ድንጋይ ሲጠይቀው ሌላው ውሃ ያመጣለታል። ሁሉም የተለያየ ቋንቋን መናገር ጀመሩ። ግራ በመጋባታቸውም በኅብረት መሥራት እንደማይችሉ አወቁ። በዚህም እጅግ ተቆጡ፣ እጅግም አዘኑ። ወደ ሰማይ ለመድረስ አስበው እየሠሩት የነበረውን ግንብ ሳይጨርሱ ቀሩ። መግባባትም አልቻሉም። ተመሳሳይ ቋንቋ ያላቸው በአንድነት በመሆን ቤተሰብ መሠረቱ። ብዙ ትንንሽ ቤተሰብ በየቋንቋቸው በአንድነት ሆኑ። ወደ ተለያየ ምድርም ሄዱ። ሰዎቹ በምድር ላይ ተበተኑ። አዳዲስ ከተሞችንም ለራሳቸው መኖሪያ በመፈለግና በመመስረት መኖር ጀመሩ። በዚህ የተነሳ ሁሉም በየወገኑና ቋንቋው በሰፈረበት አካባቢ ምክንያት የራሱን መኖሪያ፣ አመጋገብ፣ አለባበስ፣ አኗኗርና ባህልን መሠረቱ። እግዚአብሔር በዚህ ሁሉ መካከል ግን የራሱ ዓላማ ነበረው። የተበታተነውንም የሰው ልጅ እንደገና ለመሰብሰብ እግዚአብሔር ወደ አብርሃም በመምጣት በእርሱ ምክንያት ዘሩ እንደሚባረክና ልዩ ሕዝብ ለራሱ እንደሚመርጥ እግዚአብሔር ቃል ገባለት። እግዚአብሔር የመረጠው የአብርሃም ዘር የሆነው የእስራኤል ሕዝብ ለ430 ዓመታት ከግብፅ ምድር በባርነት ካሳለፈ በኋላ ለ40 ዓመታት የሲናን ምድረ በዳ አቋርጠው ማርና ወተት ወደምታፈሰው ወደ ከነዓን ለመግባት በኢያሱ መሪነት እየተጓዙ ነበር። በመንገዳቸው ላይ ትልቅ እንቅፋት ተፈጠረ። ይህም የኢያሪኮን ከተማ የከበባት ታላቁ የኢያሪኮ ግንብ ነበር። የኢያሪኮ ግንብ በጣም ትልቅና ጠንካራ ነበር። የትኛውም የጦር ሰራዊት በቀላሉ የሚጥለው አልነበረም። እግዚአብሔር ግን የእስራኤልን ሕዝብ ወደ ኢያሪኮ ከተማ የሚያስገባበትን መንገድ ያውቃል። ይህም ከዚህ በፊት የተለመዱ ከሆኑት የጦር ስልቶች እጅግ የተለየ ነበር። እግዚአብሔር ለኢያሱ እንዲህ በማለት ትእዛዝ ሰጠው። ለ6 ቀናት ሰልፈኞቹ በቀን ለአንድ ጊዜ ከተማዋን እንዲዞሯትና ሰልፈኞቹ ፊት ለፊትን የሚመሩ 7 ካህናት 7 ቀንደ መለከት እንዲይዙና የቃል ኪዳኑን ታቦት እንዲሸከሙ ብሎ አዘዘው። ይህ የእግዚአብሔርን አብሮነት የሚያመለክት ምልክት ነው። በሰባተኛው ቀን ግን 7 ጊዜ ከተማዋን እንዲዞሩና ካህናቱ ቀንደ መለከቱን እንዲነፉ ለኢያሱ ነገረው። ኢያሱና የእስራኤል ሕዝብ እግዚአብሔር እንዳዘዘው አደረጉ። ይህን እያደረጉ ሳለ የኢያሪኮ ከተማ ሰዎች እስራኤላውያንን ከተማውን ከበው የሚያደርጉትን ነገር ይመለከቱ ነበር። የኢያሪኮ ሰዎችም ይህንን ሲያዩ እጅግ ግራ ተጋብተው ነበር። የመጨረሻም 7ኛውም ቀን ደረሰ። እስራኤላውያን አንድ ጊዜ ብቻ ሳይሆን 7 ጊዜ ከተማዋን ዞሩ። በድንገትም በብዙ ጸጥታ መካከል ኢያሱ እግዚአብሔር እንዳዘዘው ካህናቱ ቀንደ መለከቱን እንዲነፉ ትእዛዝን ሰጠ። ካህናቱም እንደታዘዙ እንዲሁ አደረጉ። ሕዝቡም በሚችለው አቅም በታላቅ ድምፅ ጮኸ። በዚህ ጊዜ አስገራሚ ነገር ተከሰተ።
ታላቁ የኢያሪኮ ግንብ ተንኮታክቶ ወደቀ፣ ፍርስራሽ ሆኖም ቀረ። የእስራኤልም ሕዝብ ወደ ከተማው በመግባት ከተማውን ማረከ። እግዚአብሔር ለእስራኤል እንደተናገረው እንዲሁ ሆነ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 3። በጥንት ጊዜ በይሁዳ ምድር ተአምራዊ በሆነ መንገድ የተገኘ ዮሐንስ የሚባል ሕፃን ልጅ ነበር። ውልደቱ አስገራሚና ተአምራዊ ነበር። ምክንያቱም ቤተሰቡ አባቱ ዘካርያስና እናቱ ኤልሳቤጥ ለብዙ ዘመናት ሲኖሩ ልጅ አልነበራቸውም ነበር። በስተርጅናቸው ከእግዚአብሔር ዘንድ የተሰጣቸው ልጅ ነው። ዮሐንስ ከመወለዱ በፊት ዘካርያስ እግዚአብሔርን ለማገልገል በመቅደስ ሳለ መልአክ ተገልጦ ወንድ ልጅ እንደሚወልድ ለልዩ ተልእኮ እግዚአብሔር እንደሚፈልገውና የእግዚአብሔርን መንገድ መሲሁ ከመምጣቱ በፊት ለማስተካከል የሚላክ መልእክተኛ መሆኑን ገልጾለት ነበር። ዮሐንስ ባደገ ጊዜ ሕይወቱ ከሌሎች የተለየ ነበር። ከከተሞችና ከሰዎች ርቆ በበረሃ ይኖር ነበር። ልብሱ ከግመል ጠጉር የተሠራ፣ ምግቡም የበረሃ አንበጣና ማር ነበር። ዮሐንስ ከበረሃ መጣ፣ ሕዝቡንም ማስተማር ጀመረ። በበረሃ መካከል በታላቅ ድምፅም መልእክቱን ያስተላልፍ ነበር እንዲህ በማለት የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። ይህ ማለት በፊት ከሚያደርጉት ከክፉ መንገዳቸው በመመለስ ለእግዚአብሔር የሚገባ ኑሮ በመኖር ከእግዚአብሔር ጋር እንዲስማሙ ነው። በዚህ የተነሳ በዮርዳኖስ ወንዝ ላይ ሰዎችንም ያጠምቅ ነበር። ይህም የመለወጣቸውና አዲስ ሕይወት የመጀመራቸው ምልክት እንዲሆንላቸው ነበር። ይህን የተመለከቱ ብዙ ሰዎች ወደ ዮሐንስ እየመጡ ያናግሩት ነበር። ከዚህ በፊት እንደሱ ያለ ሰው አይተው እንደማያውቁ ይገልጹለትም ነበር። አንዳንዶቹም የሚያደርገውን ነገር በማየት ይመጣል የተባለው አዳኝና መሲህ እግዚአብሔር ተስፋ የሰጠው ስለ እርሱ ይሆናል ብለው ያስባሉ። ዮሐንስም ይህን እንደሚያስቡ ሲያቅ እንዲህ በማለት ይመልስላቸዋል። እኔ መሲህ አይደለሁም፣ እኔ ለእርሱ መንገድ ለማዘጋጀት የተላኩ መልእክተኛ ነኝ አላቸው። በዕለታት በአንዱ ቀን ኢየሱስ ራሱ ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ ባሕር መጣ። ዮሐንስ ኢየሱስን ሲመለከተው ስለ እርሱ የሚያወራለት መሲህ እርሱ እንደሆነ አወቀ። በዚህ ጊዜ ዮሐንስ በታላቅ ድምፅ የዓለምን ኀጢአት የሚያጠፋ የእግዚአብሔር በግ ብሎ ተጣራ። ኢየሱስም ወደ ዮሐንስ ለመጠመቅ በመጣ ጊዜ ዮሐንስ እርሱን ለማጥመቅ የተገባ እንዳልሆነ ነገረው። ኢየሱስም መልሶ አሁን ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ዮሐንስ በኢየሱስ ሐሳብ ተስማማ፣ ኢየሱስንም አጠመቀው። ኢየሱስ ከተጠመቀ በኋላ በቅጽበት ተአምራዊ ነገር ተፈጠረ። ሰማያት ተከፈቱ፣ የእግዚአብሔር መንፈስ በርግብ አምሳል መጣ፣ በኢየሱስም ላይ አረፈ። ድምፅም ከሰማይ እንዲህ የሚል ተሰማ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። ዮሐንስ ኢየሱስን ካጠመቀ በኋላ መስበኩን ቀጠለ። የእግዚአብሔር መንግሥት መቅረቧንና በንስሐ መመለስ እንዳለባቸው ለሰዎች ሁሉ ይናገር ነበር። በዚህም አገልግሎቱ ሁሉም ሰዎች ደስተኛ አልነበሩም። አንዳንዶች ተቃውሞት ነበር፣ ንጉሥ ሄሮድስም ሳይቀር። ይህ የሆነው ዮሐንስ ታማኝና ለእውነት የቆመ ስለነበር ነው። ይህ ሁኔታ ዮሐንስን ችግር ውስጥ ከተተው። በወህኒም እንዲያስሩት ምክንያት ፈልገው ዮሐንስን አሰሩት። የዮሐንስ መጨረሻ አሳዛኝ ሆነ። ንጉሥ ባዘጋጀው የልደት ቀኑ ድግስ ሴት ልጁ በዘፈንና በመደነስ ስላስደሰተችው የፈለገችውን እንድትጠይቅና እንደሚሰጣትም ቃል ይገባላታል። በዚህ ጊዜ የልጅቱ እናት በዮሐንስ ተቆጥታ ስለነበር የዮሐንስ አንገት ተቆርጦ እንዲሰጣት ንጉሡን ጠየቀች። በዚያ ጊዜ ዮሐንስ ተገደለ። የዮሐንስ ሕይወት ባለን በአጭር የሕይወት ቆይታ ለእግዚአብሔር እና እኛን ለፈጠረበት ዓላማ ታማኝ ሆነን መጽናት እንዳለብን ያስተምረናል።
ኢየሱስ በትምህርቶቹ መሃል ስለ ዮሐንስ እንዲህ በማለት መስክሮ ነበር። እውነት እውነት እላችኋለሁ፣ ከሴቶች ከተወለዱት መካከል ከመጥመቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማይ ግን ከሁሉ የሚያንሰው ይበልጠዋል። ማቴዎስ ወንጌል ምዕራፍ 11 ቁጥር 11። በገሊላ ቃና በታላቅ የሰርግ ድግስ ተካሄደ። ሰዎችም በደስታ ዝግጅቱን በሚታደሙበት ጊዜ በድንገት ችግር ተፈጠረ። ለታዳሚው የተዘጋጀው የወይን ጠጅ አለቀ። በዚህም አዘጋጆቹ ግራ ተጋቡ። ነገር ግን ኢየሱስ ክርስቶስ በሰርጉ ላይ ታድሞ ነበር። ማንም ያልጠበቀውን ነገር በመካከላቸው አደረገ። የመንጻት ልማድ የሚደረግባቸውን የድንጋይ ጋኖች እንዲያመጡለት አዘዘ። ካመጡለትም በኋላ በውሃ ሞሏቸው። ኢየሱስም አሁን ቀድታችሁ ለአሳዳሪው ስጡት አለ። አሳዳሪውም ቀመሰው፣ ከመጀመሪያው ይልቅ እጅግ የተሻለ ነበር። በዚህም ተአምር በሰርግ የነበሩ ሰዎች እጅግ ተገረሙ። ኢየሱስም የምልክት መጀመሪያ የሆነውን በቃና ዘገሊላ አደረገ። በሌላም ቀን ኢየሱስ የሚያስተምረውን ለመስማት ከከተማዎች የወጡ 5,000 የሚያህሉ ሰዎች በኢየሱስ ዙሪያ ሆነው ትምህርቱን ይሰሙት ነበር። ቀኑም በመሸ ጊዜ ሰዎቹ ይርባቸው ጀመር። ከእነርሱም መካከል አንድ ትንሽ ልጅ ነበር፣ 2 ዓሣና 5 ዳቦ ይዞ የነበረው። ይህ ለተሰበሰበው ሕዝብ የማይበቃ ይመስላል። ነገር ግን ኢየሱስ ዳቦንና ዓሣውን ተቀብሎ ወደ ሰማይ ተመለከተና እግዚአብሔርን አመሰገነ። በዚያ ጊዜ የያዘውን ምግብ መብዛት ጀመረ። እያንዳንዱ ሰው የሚበቃውን ያህል ተመገበ። 12 መሶብ እስኪተርፍ ድረስ ለሁሉ በቃ። በሆነ ጊዜ ኢየሱስና ደቀ መዛሙርቱ የገሊላን ባሕር ለመሻገር በጀልባ እየሄዱ ሳለ ታላቅ ነፋስና ማዕበል ጀልባይቱን ያናውጥ ነበር። እያንዳንዱ እንደሚጠፋ በማሰብ በታላቅ ፍርሃት ውስጥ ነበሩ። በዚህም ጊዜ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ሊጠፉ ስለሆነ እንዲያድናቸው ጠየቁት። ኢየሱስም በመነሳት ማዕበሉን ገሠጸው፣ እንዲህም አለው፣ ዝም በል፣ ጸጥ በል። ነፋሱም ተወ፣ ታላቅም ጸጥታ ሆነ። ደቀ መዛሙርቱ ይህን ሲመለከቱ እርስ በርሳቸው ማዕበሉና ነፋሳት የሚታዘዙለት እርሱ ማን ነው? በማለት ተነጋገሩ። በሌላም ጊዜ በአንዲት ሌሊት ደቀ መዛሙርቱ ለብቻቸውን በጀልባ ጉዞን ጀመሩ። ታላቅ ማዕበል በድጋሚ ተነሳ። የዚያን ሰዓት በውሃ ላይ የሚሄድ ነገር ተመለከቱ። ኢየሱስ ነበር። በውሃው ላይ እየተራመደ ወደ እነርሱ ቀረበ። ደቀ መዛሙርቱም ኢየሱስ መሆኑን ከማወቃቸው በፊት ምትሃት መስሏቸው ነበር። በዚያም ፈርተው ነበር። ኢየሱስም እንዳይፈሩና እርሱ ከእነርሱ ጋር ካለ ምንም እንደማይሆኑ ገለጸላቸው። በኢየሩሳሌም ከተማ ከመወለዱ ጀምሮ ዕውር የሆነ ሰው ነበር። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን ሰርተው የደረሰበት አይደለም። ኢየሱስም በጭቃ የዕውሩን ዓይኖች ቀባውና ወደ ሰሊሆም መጠመቂያ እንዲታጠብ ነገረው። ትርጓሜውም የተላከ ማለት ነው። ሄዶ በታጠበ ጊዜ ለመጀመሪያ ጊዜ ማየት ጀመረ። ጎረቤቶቹና ቀድሞ የሚያውቁት ሁሉ በሆነው ነገር በመገረም ተቀምጦ የሚለምነው የነበረው ዕውሩ ሰው ነውን ወይስ ሌላ ነው ብለው ይነጋገሩ ነበር። እርሱም እኔ ነኝ፣ የፈወሰኝም ኢየሱስ ነው በማለት ነገራቸው። ኢየሱስም ከደቀ መዛሙርቱ ጋር ወደ ጌርጌሴኖን አገር በታንኳ ደረሱ። ወደ ምድርም በወረዱ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኛቸው። ከብዙ ዘመን ጀምሮ በመቃብር ቦታ እንጂ በቤት አይኖርም ነበር። ኢየሱስ ክርስቶስም ክፉን መንፈስ ከሰውየው እንዲወጣ አዘዘው። አጋንንቱ ብዙ ነበርና ሌጊዮን ይባል ነበር። ኢየሱስም ወደ ጥልቁ እንዲያዛቸው ለመኑት። በዚህም ተራራ ዙሪያ የተሰማሩ የአሳማ መንጋ ነበሩ። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት። ኢየሱስም ፈቀደላቸው። አጋንንቱም ከሰውየው ወጥተው ወደ አሳማዎቹ ገቡ። ያን ጊዜ አሳማዎቹ በታላቅ ፍጥነት በመሮጥ ከገደል ወደ ባሕር ወድቀው ሰጠሙ። የከተማውም ሰዎች ይህንን ሲመለከቱ እጅግ ፈሩ።
ሌላ ተአምር የተፈጠረው ኢየሱስ የሚወደው አልዓዛር መሞቱን በሰማ ጊዜ ነበር። ኢየሱስ ወደ ቦታው በደረሰ ጊዜ አልዓዛርም ከሞተ 4ኛው ቀን ሆኖት ነበር። የአልዓዛርም እህቶች ማርያምና ማርታ እጅግ አዝነው ያለቅሱ ነበር። ኢየሱስም አብሯቸው አለቀሰ። ከዚያም የአልዓዛር መቃብር እንዲያሳዩትና መቃብሩን የዘጋውን ድንጋይ እንዲያነሱለት ጠየቃቸው። ኢየሱስም እንዲህ ብሎ ወደ አባቱ ጸለየ። አባት ሆይ፣ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜ እንደምትሰማኝ አውቃለሁ። ይህን ብሎ በታላቅ ድምፅ አልዓዛር ወደ ውጭ ና ብሎ ጮኸ። ሁሉም እያዩት አልዓዛር ከመቃብር ውስጥ ወጣ፣ ከእህቶቹና ከሕዝቡ ጋርም ሆነ። ይህ ታምር ሞት እንኳን ቢሆን ኢየሱስን ሊያስቆመው እንደማይችል ያሳያል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም አለ። በሌላም ጊዜ ኢየሱስ የእርሱን 3ቱን ሐዋርያት ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ወጣ። በፊት ለፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። የብሉይ ኪዳን ነቢያት የሆኑት ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። ይህ የኢየሱስ ክርስቶስን መለኮትነት ለሐዋርያቱ የታየበትና የሰማያዊም ክብሩ በትንሹ የተገለጠበት ጊዜ ነበር። ከደመና ውስጥም በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት የሚል ድምፅ ተሰማ። ታላቁ ተአምር የተፈጠረው ኢየሱስ በመስቀል ለሰው ልጆች ኃጢአት የምትክነትን ሞት ከሞተ በኋላ ነው። ተከታዮቹ ሁሉ በሞቱ አዝነው ግማሹ ወደ ቀድሞ ስፍራቸው ይመለሱ ነበር። ነገር ግን ከሞተ በ3ኛው ቀን የእርሱ ደቀ መዛሙርት የነበሩ ሴቶች መቃብሩን ለማየትና ሽቶ ለመቀባት ወደ መቃብሩ ሄዱ። መቃብሩም ባዶ ሆኖ አገኙት። መላእክትም እርሱ እነሳለሁ እንዳለ ከሞት ተነስቷል የሚለውን የምሥራችን አበሰሯቸው። ኢየሱስም በሕይወት እንዳለ ራሱን ገለጠላቸው። ሞትን እንዳሸነፈውና ያምኑትም ዘንድ ሰውነቱን የተገረፈበትንና በሚስማር የተቸነከረበትን እጆቹን አሳያቸው። የኢየሱስ ክርስቶስ ትንሣኤ የሰው ልጆች በእግዚአብሔር መንግሥት ዳግም ተወልደው የመኖርና አዲስ ሕይወትን የመጀመር ማሳያ የሆነ ታላቅ ተአምር ነው። የአዲስ ሕይወት ተስፋ ነው። ኢየሱስ በምድር ላይ ብዙ ድንቅ ነገሮችን በማድረግ ልዕለ ተፈጥሯዊ ኃይሉንና መለኮትነቱን ገልጿል። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 9 ቁጥር 4። ስለ ክፉ ሥራ ሲነሳ፣ ስለ ዓመፅ ጥግ ሲወራ በሁሉ ዘንድ የሚታወስ ቃል አለ። የሰዶም ግብር፣ የሰዶም ሥራ። ዛሬ በዚህ ቪዲዮ ስለ ሰዶም ታሪክ ከመጽሐፍ ቅዱስ እንመለከታለን። በኦሪት ዘፍጥረት መጽሐፍ ላይ 2 ከተሞች እንዳሉ ተጠቅሷል፣ ሰዶምና ገሞራ። በእነዚህ ከተማ የሚኖሩ ሰዎች በዓመፅ የሚኖሩና ብዙ ክፉ ነገሮችን የሚያደርጉ ነበሩ። አንዱ ሌላውን አይሰማም አያከብረውምም። እግዚአብሔርንም ቢሆን አያከብሩም ነበር። እግዚአብሔርም የሰዶምንና የገሞራን ዓመፅ ተመለከተ፣ በኃጢአት ሥራቸውም እጅግ አዘነ። በዚህ የተነሣ እግዚአብሔር ከተማዋን ለማጥፋት ወሰነ። በቀላሉ ሊተዋቸውም አልወደደም። በዚህ ሁሉ መካከል በእነዚህ ከተማ ውስጥ የሚኖር ሎጥ የሚባል ሰው ነበር። እርሱም ከቤተሰቡ ጋር በዚሁ ከተማ እየኖረ እግዚአብሔርን የሚያመልክ ነበር። ከዓመፅ ሥራቸውም ጋር አይተባበርም። ስለዚህ እግዚአብሔር ከሚመጣው ፍርድ ሊያድነው ስለፈለገ 2 መላእክትን ወደ እርሱ ላከ። እነርሱም ወደ ሎጥ ቤት አመሩ። ሎጥም ባያቸው ጊዜ ተቀብሎ በቤቱ አስተናገዳቸው። ሎጥ በልቡ እናነት ወደ ቤቱ ተቀብሎ አስተናገዳቸው እንጂ መላእክት መሆናቸውን አላወቀም ነበር። በቤቱ እንዲያርፉና እንዲያድሩም ጠየቃቸው። የሰዶምና የገሞራ ሰዎች የሎጥን ቤት ከበቡት።
እቤቱ የተቀበላቸውን እንግዶች እንዲያስወጣቸውና በእነርሱ ላይ የፈለጉትን ማድረግ እንዲችሉ ጠየቁት። ሎጥ ግን የተቀበላቸውን እንግዶች ለመጠበቅ ስለፈለገ ከከተማው ሰዎች ጋር መደራደርና አልፎም መለመን ጀመረ። የከተማው ሰዎች ግን በታላቅ ድምፅና ቁጣ እንግዶቹን እንዲያስወጣላቸው ጠየቁት። በዚህ ጊዜ መላእክቱ ራሳቸውን ለሎጥ ገለጡለት፣ ከእግዚአብሔር ዘንድ የተላኩ መሆናቸውንም አስታወቁት። የመጡትም ከተማዋን ለማጥፋትና የሎጥን ቤተሰብ ለማዳን እንደሆነ አወሩት። ከዚያም ሎጥ ቤተሰቡን ይዞ በፍጥነት ከተማዋን ለቆ እንዲወጣ ነገሩት። እንዲህም ብሎ አስጠነቀቁት፣ ራስህን አድን፣ ወደ ኋላም አትይ፣ በዚህ ዙሪያ ሁሉ አትቁም። ሎጥም ከቤተሰቡ ጋር ሆኖ ከከተማዋ መሸሽ ጀመረ። በዚህ ጊዜ እግዚአብሔር ከሰማይ እሳትንና ዲንን አዘነበ፣ ዓመፅና ክፋት የሞላባቸውን ከተሞች ሁሉ አጠፋ። አንድም ሳይቀር ሁሉ በእሳት ተበልቶ ወደመ። እግዚአብሔር ፍርዱን በሰዶምና በገሞራ ከተማ ላይ አደረገ። በዚህ አስፈሪ የፍርድ ጊዜ የሎጥ ሚስት መልአኩ ምንም ቢፈጠር ወደ ኋላ እንዳትዞሩ ብሎ ያስጠነቀቃቸውን ትእዛዝ በመዘንጋት የከተማዋን ሁኔታ ለማየት ወደ ኋላ ዞረች። ይህ ትልቅ ስህተት ነበር። በዚህ ምክንያት የታዘዘችውን አልሰማችም ነበርና ወደ ኋላ በዞረች ጊዜ የጨው አምድ ሆና ቀረች። ሎጥና ልጆቹ ግን ወደ ኋላ ሳይመለከቱ ከከተማው ሸሽተው አመለጡ። የታዘዙትን ትእዛዝ ተቀብለው ነበርና በሰዶምና በገሞራ የደረሰው የእሳት ፍርድ ሳይነካቸው ወጡ። ይህ ታሪክ ሁልጊዜ በእግዚአብሔር የተነገሩንን ትእዛዛት ችላ ሳንል ለመፈጸም ራሳችንን ማዘጋጀት እንዳለብንና የምናደርጋቸውን ክፉ ሥራዎች ካሉ ታላቁ የፍርድ ቀን ማለትም ሁለተኛው ሞት የገሃነምን እሳት ፍርድ ሳይደርስ ወደ እግዚአብሔር መመለስ እንዳለብን ያስተምረናል። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታው ብዙ ነውና ወደ አምላካችን ይመለስ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 7